ማን ነው የገጠር ልጅ እንደኔ ገጠር ይናፈቀው ንጹህ አየር ይናፈቀው? የምር ይሄ ሙቀት ምር ያለው ማን ነው? እስኪ ንጹህ አየር ነው ሰዳብረን። ሰላም ውዶችዬ እንዴት አላችሁልኝ? ውድና የተከበራችሁ የአማር ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ በጣም ሰላም ነኝ። እናንተም ሰላም ሁኑልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ሙቀቱ በጣም ከመክበዱ የተነሳ እስኪ ወጣ እንበል ብለን ተይዘን ወጣ ብለናል፣ ወደ ገጠር ማለት ነው። ይህ ስፍራ በጣም ገጠር ነው። ከከተማው እጅግ በጣም ብዙ ኪሎ ሜትር ርቀት ላይ ሄደን ነው እዚህ ጊዜ ለማሳለፍ የመጣ ነው። ደስ የሚላል በጣም ቆንጆ ቦታ ነው። እንደምታዩት ንጹህ አየር ነው ያገኘ ነው ማለት ነው። እረኝነት የሚናፈቃችሁ ደግሞ ካላችሁ እንደኔ የገጠር ልጆች እረኝነት የናፈቃችሁ በጎችም አሉ፣ በጎች እንጠብቃለን። ፍየሎችም አሉ፣ አህዮችም አሉ። እዚህ አካባቢ ላይ የሌለ ነገር የለም። ቦታው በጣም ሩቅ ገጠር ቢሆንም ግን በጣም ነው ደስ የሚለው። የእርሻ ማሳ አለ፣ እንትን አለ፣ በጣም የወይን ማሳ አለ። በጣም ነው ደስ የሚለው። የፍራፍሬ ቦታ አለ። የበቃ እንደነገርኳችሁ በጎች፣ አህዮች፣ ላሞች አሉ። ግቢ ውስጥ ሌላ ቤተክርስቲያን አለ። ግቢው እጅግ በጣም ሰፊ ነው፣ እጅግ በጣም ማለት ነው። እና የስፖርት ቦታዎች አሉ። ብስክሌት ምናምን እንደዚህ እንትን ብላችሁ ተከራይታችሁ መንዳት ትችላላችሁ ምናምን እና በፍቃድ ነው የምትገቡት ከዋናው መግቢያ ሲገባ። እንግዲህ እኔ ለመቅረጽ ስላልተመቸኝ ዝም ብዬ መሀል ላይ ገብቼ ትንሽ ለመቅረጽ የሞከርኩት። በጣም ደስ የሚለው በቃ አያችሁ፣ እዚህ ጋር ጋሪ፣ የኢትዮጵያ ጋሪ፣ እንደዚህ በጋሪ መዝናናት ትችላላችሁ። ዙሪያውን ባህሩን እየዞራችሁ ማለት ነው። እና መሀል ላይ ባህር ነው ያለው። ባህር ውስጥ እዚህ ባህር ላይ ጀልባም ሆነ ሰው ገብቶ እንትን ማለት አይችልም። ሰው መዋኘት አይችልም። ጀልባም አይገባም። ሁሌም ባህሩ በቃ እንደዚሁ እንዲሁ እንደተኛ ነው መሀል ላይ ማለት ነው። ዙሪያው ግን በጣም ነው ደስ የሚለው ማለት ነው። ይሄ የወይኑ ማሳ ነው። እጅግ በጣም ሰፊ ነው የወይኑ ማሳ ራሱ ማለት ነው። እና በጣም ደስ የሚል ቦታ ነው። ንጹህ አየር ነው ያለው። ንፋሱ በቃ ወቅቱ በጋ እንደመሆኑ መጠን ፀሐይ አለ፣ ግን በቃ እንትን ይላል፣ ቅስቅስ ያለ ነው። ምንም ያክል ፀሐይ ቢኖር ቅስቅስ ያለ ነው ቦታው ማለት ነው። እና እፎይ ነው ያልኩት የምር እኔ ማለት ነው። እፎይ እንዲህ ያቀምንስ እያለኝ የምር ሙቀቱ ትንፋሽ እያሳጠረኝ እና በጣም ይከብዳል ሙቀት እና እንደዚህ አይነት ቦታ መጥቶ ደግሞ ትንሽ አየር መውሰድ ደስ ይላል፣ ነፍስን መለስ ማለት እና በጣም ነው ደስ የሚለው። እስከ መጨረሻው አብራችሁን ቆዩ። ላይክ ያላረጋችሁ ግን ለምንድን ነው ላይክ ማታረጉት እንዴ? ሼርም አድርጉት፣ ሼርም አድርጉት፣ ላይክም አድርጉት። ማሮች ውዶች ሲወዳችሁ፣ ለቤት አዲስ ከሆናችሁም ሰብስክራይብ አድርጉ። ሲወዳችሁ ውዶች የኔ ፍቅሮች እና እንደምታዩት እንግዲህ እንዲህ ዞር ዞር እያልኩኝ ቀረጽ ለማድረግ የሞከርኩኝ በደንብ አልቀረጽኩም፣ ግን አለፍ እያልኩኝ ምክንያቱም ስንቱን ቀርጸዋል። በጣም እንትና ብዙ ነው። አሳዎቹ ማን እንደኔ አሳ የሚወድ አሳ በጣም ነው የምወደው። በጣም ነው ደስ የሚለው። በቃ ከፈለጋችሁ ዞር ማለት ካልፈለጋችሁ አሱ ቁጭ ብላችሁ እንደዚህ ወንበር ላይ ወንበር ዳር ወንበር አለ። በቃ እንዲህ አየር መውሰድ፣ ንጹህ አየር፣ ንጹህ ንፋስ፣ ከተፈጥሮ ጋር መነጋገር፣ ከተፈጥሮ ጋር ማውራት የምር በጣም ነው ደስ የሚለው ማለት ነው። እና ይሄ ከላይ የሚታዩት ተራራው ማለት ነው በክረምት በቃ ነጭ ነው የሚሆነው በበረዶ። አሁን ግን በጋ ስለሆነ ባዶ ነው። እዚህ ጋር ደግሞ እንደ ጫካ ነገር ነው፣ ግን መሀሉን በቃ በዚህ መንገድ ተከፍቶ በዚህ ጋር ሰው ከፈለገ ወክ እያደረገ ንጹህ አየር እየወሰደ የምር ንጹህ አየር እየወሰደ ወክ ማድረግ ይችላል። ፈለጋችሁ መሮጥ ትችላላችሁ። ብቻ እንደተመቻችሁ መሆን ትችላላችሁ ማለት ነው። በጣም ነው ደስ የሚለው አካባቢ ማለት ነው። እና በጣም ደስ ይላል። እነዚህ ብቻዬን እየተራመድኩኝ ነበረ። እዚህ ጋር እጅ ላይ ያሰርኩት ትኬት ነው። ወደ ዋናው ወደ ግቢው ሲገባ ትኬት ተቆርጦ ነው የሚገባው ማለት ነውና
ትኬቱ እንደዚህ እጃችሁ ላይ የሚያስሩታል ወይንም ደግሞ ይሰጧችኋል። እናንተ መጣል የለባችሁም። ስትገቡ ዋናው መግቢያ ላይ ትኬት ቆርጣችሁ ነው የምትገቡት። ቤተክርስቲያኑ ላለ በቃ ቤተክርስቲያን ቆይታችሁ ወጣ ብላችሁ መታችሁ እዚህ ቁጭ ብትሉም ራሱ ደስ ይላል። በጣም በቃ የሆነ የመገበያያ ቦታ አለ። በጎች አሉ። አሁን አሳያችኋለሁ የበጎቹ ምናምን ቦታ ማለት ነው። ይኸው የበጎቹ ቦታ ጋር ደረስን። እረኝነት ናፍቆናል እንጠብቅ። የምር እኔ ግን እረኝነት ናፍቆኛል። ድሮ ነበር የምጠብቀው ልጅ እያለሁ ነው። የሮች ደስ ይላሉ እውነት በጣም አየችማ። የሌለ ነገር የለም በነገራችን ላይ ውስጥ የሌለ ነገር ማለት ነው። እና በጣም ቆንጆ ጊዜ ነበረን። እዚህ ጋርማ በጓ ብርቅ ሆናብኝ። በግ አይቶ እንደማቅሰው አደረገኝ። ስነካካት ነበር። እና እዚህ ጋር ደግሞ ፈረሶች አሉ። ለጋሪ የሚጠቀሟቸው ፈረሶች ናቸው። በጣም ደስ ይላል። በአጠቃላይ እንግዲህ ለዛሬ እዚህ ጋር ቪዲዮ እናበቃለሁ ማለት ነው። ከወደዳችሁት ደግሞ በቀጣይ ሌሎች ያልቀረጽኳቸውን ቦታዎች ያሳያችኋለሁ። እስከዛው ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ እንዳረሳ። ባይ ባይ። ወዳችሁ